በአምላክ እጅ ከፍንጅ ያዛት። ጓደኛዋን እንዴት አድርጋ ንብረቱን በእጁ በአቶ አለሙ እጅ እንዴት ማስገባት እንዳለባቸው እየተመካከሩና የምታስፈርማትን ወረቀት ሲሰጣት እጅ ከፍንጅ ያዛት። ሜሮን በጣም ደግጣ ምን ትሰሪያለሽ እዚህ ሲላት መንተባተቧን ቀጥላለች። ነገር ግን ድሮም ያላመናት አብነት ስለወደዳትና ስላፈቀራት ነበር ያቀረባት። መሆኑን ግን እንደከዳችውና ምንም ጓደኛዋ ትክክለኛ ጓደኛ እንዳልሆነች የልጅነት ጓደኛ አልፎም ተርፎም ቤተሰቦቿ ሲረዷት የነበረችው ሳይሆን ሌላ ሴት ሆና ጠብቀዋለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ተሷላችሁ? ሁላችሁንም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ህብስት ድራማን ክፍል 12 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ህብስት ጧት ትምህርት ቤት ካደረሳት በኋላ ጓደኛዋ ረፈድ አድርገው ወዲያው እንውጣ ስትላት ለአምላክ እንዳንደውልለት መልፋት አይጠበቅበትም። ስለዚህ እናንተ ቤት መኖር ስለሚጀምር ችግር የለውም ስላለቻት ወደ አብነት ቤት ሳቀኑ በአምላክና ጓደኛው ቁጭ ብለው ነበር። አብነትም ወደው እንደመጡ ሜሮን በፍቅር አይን ማየት ይጀምራል። እሷ ግን በተቃራኒው በአምላክም ማየት ትጀምራለች። በጣም ስለተቆጣትም በጣም ይቅርታ ጠይቃ ህብስት ተዝህ እንሄድ ሲላትም ትንሽ እንቆይ አሁን ነው እኮ ከትምህርት ቤት የመጣ ነው ሲልም ደቂቃም ሳያቆዩ እሺ ብሎ ወደ ሀሳቡን ቀይሮ ሊነሱ ተገደዋል። ወደ ቤትም ከመሄዳቸው በፊት አቶ አለሙና ሚስቱ ይሄ ቤት ምን እየተደረገበት ነው? የማንም ሰፈርተኛ መንገደተኛ የሚኖረው ነው ወይ? እንዴት ነው ነገሩ? ሲልም አቶ አለሙም ልጅቷ የምትጠቅም ስለሆነች ነው እዚህ ቤት እንድትኖር የፈቀድኩላት፣ ውሉን እንድታስፈርም ወይም የሀብቱን መጠን አሳምናት እንድትፈርምልን ታደርገናለች። ለዛ ነው በማለትም ያስረዳታል። እሺ ትልና ታፈሱ ደግሞ የምትሰጣት መድኃኒት በአምላክ እንዳላት መሰረት ወደ ቆሻሻ እየደፋች አልቋም ብላ ዛሬ አዲስ መድኃኒት እንድታመጣ ትነግራታለች። እሷም እሺ አንቺ ያለችን ብቻ ማድረግ እንዳለባት ጠንቅቃ መላልሳ ትነግራታለች። ከትምህርት ቤትም ወዲያው እንደገቡም አቶ አለሙ ሜሮንን እንደሚፈልጋት ወደ ክፍሉ ወይም ቢሮ በሚሰኘው ክፍላቸው ባለ አንድ ክፍል ውስጥ ይጠራታል። ነገር ግን ሚስቱና ወይም እንጀራ እናቷ ወደ ህብስት ጋር ትሄዳለች። አንቺ ምንድነው እኔን ልትገልኝ ነው ወይ? አንቺ ደናቁርት ብቻ የመሳሰሉ ስድቦች ምን ላርገች ስትላት ምን አባሽ ማድረግ ትችያለች ብላ ጥፍጥፍ ታረጋታለች። አብነትን አቶ አለሙ ከሜሮን ጋር ያስተዋውቀውና አብረው እንደሚሰሩ ሊነግረው ደውሎለት ነበረ። ደግሞ በዛም ልክ በጓደኝነት መልኩ ተቀራርበው ወረቀቱን ለማስፈረም ይበልጥ ይረዳናል ሲለውም ትንሽ ካወሩና ከተጫወቱ ወይም ስለ ስራው ታወሩ በኋላ ህብስትን ሰላምታ እንዲጠይቀው ወደ ህብስት ክፍል ይልከዋል። በዛ ቅስፈት ግን እንጀራ እናቷ ቅጥቅጥ እያደረገቻት ነበረ። ከዛ በር ሳያንኳኳ ሲከፍትም ምንድነው በረት ውስጥ ነው ባስ ውስጥ ነው የተወለድከው? እንዴት ሴት ክፍል ትገባለህ? ሲለውም አቶ አለሙ ከመሄድህ በፊት ህብስትን ያት ብሎ ልኮኝ ነው እንጂ እንደዛ እንኳ አይደለም። በቃ አሁንም መለሳለሁ እያለቀሰ ብታሳዝነውም ነገር ግን ምንም ነገር ማድረግ ስላልቻለ ሲመለስ በቃ አሁን ገብተሃን በማለት ገብቶ እንዲጠይቃት ታደርጋለች። ስቅሰቅ ብላ ወገቡ ላይ ተንጠብጥማም ታለቅስበታለች። አይዞሽ ይህ ቀንም ያልፋል፣ እኔና በአምላክ ቶሎ ህብስትም በጣም አመሰግናለሁ የልብ ጓደኛዬ ስለሆንክ፣ ነገር ግን እንዳትናገር በአምላክ እንደዚህ ከነገርከው እንደመታችኝ እህቱን ይጎዳታል። ባለፈው አንገቷን ስላነቃት ብቻ መታኛለች፣ የባሰ መከራዬን ነው የምጨምረው፣ እባክህ አትንገርቤ ስትልም ትለምነዋለች። አብነትም ችግር እንደሌለውና ጠንከር ማለትና አንቺን ብልህ መሆን እንዳለባት ይነግራታል። ዛሬ በጣም የተናደደችው እንጀራ እናቷ ታፈሱን ምን እየሰራሽ ነው ስትላትም እሷም እያሰብኩ ነው። ምን አባሽ ነው የምታስቢው? የምትሰሪው ስራ ልክ አይደለም፣ ስንቴ ነው የምጠራሽ? በማለት እዛው ድንች የምከትፍበት ቦታ ትደበድባታለች። ዛሬ በመደብደብ የተነሳችው የእንጀራ እናቷ ወይም የአምላክ እህት ምን ማድረግ ስላልቻለ እሱም በጣም እየተበሳጨ ቤት ውስጥ ደግሞ የሚያየው ነገር ወይም ልጅቷ ራሱ ምንም ሰላም እየሰጠችው አይደለም። እሱን ለመቅረብ የማታደርገው ነገር የለም። እሷም ቀጥታ እሱም ወደ ጓደኛው ወደ አብነት ጋር ሄዶ ስለነበራቸው ስብሰባና እንዴት አድርጎ ከነዚህ
ግራ ግብት ብሎኛም ብሎ ለጓደኛ ያማክረዋን። ጓደኛውም አንተ መረጋጋት አለብህ፣ ከተረጋጋ በኋላ አሁን አንዴውኑ አፋቸው ውስጥ ገብታለች፣ አወጣታለሁ ብዬ ነካክሰው ወጫጭቀው ነው የሚበሏት። ስለዚህ ምን ላድርግ ሲል ወደ መጠጥ ቤት ያቀናሉ። መጠጥ ቤት ቁጭ ብለው እየተጣጡ እያለ አንድ ሁለት እያሉ ስለ ፍቅር ተነስቶ በጣም እንደወደዳት አዲሷን ልጅ ወይም ሜሮንን አብነት ይናገራል። እሷ ላይ ግን የምትቸኩለውና የምትቅለበለበው ነገር ምንም ነገር እንደማይመቸውና እንዲሁም እንደማጠመው ይነግረዋል። ነገር ግን በተቃራኒ ሁኔታ ህብስት እናንተ ምን ላይ ናቸው ሲልም እኔ በጣም ወድጃታለሁ፣ በጣም አፍቅሬያታለሁ፣ ነገር ግን ይሄን ነገር እንዴት ማጥፋት እንዳለብኝ ግራ ገብቶኛል በማለት ለጓደኛው ይነግረዋል። እሱም ማጥፋት ሳይሆን ፍቅርህን ብትገልጽላት እሷም የምትወድህ ነው የሚመስለኝ። በእርግጠኝነት እኔ ሳያት እንደዛ ነው የሚሰማኝ። ስለዚህ ፍቅርህን ግለጽላት ሲለውም እኔ አባቷ ገዳይ እንዲሁም ሰራተኛዋ ነኝ፣ ለእሷ ፍቅረኛ ልሆን አልችልም። ስለዚህ እሷን ነፃ ማውጣት እንጂ ማፍቀር አልፈልግም ብሎ ይነግረዋል። እሺ ብሎ ጓደኛዋ ህብስትና አብረው ሊተኙ ወደ አልጋ እያቀኑ እያለ ህብስትዬ አምላክ በአምላክን ሳታይ ተኝታ የማታውቀው ደጁን ማየት ትጀምራለች። ነገር ግን እሱ ሊመጣ አልቻለም። ጓደኛዋ ብትጠብቃትም ልተኛ አልቻለችም። በቃ እኔ የምልሽ ስለ በአምላክ እስቲ ንገሪ ትላታለች። በአምላክ በጣም ጓደኛውም እሱም ጥሩ ሰው ነው፣ ጥሩ ልብ አላቸው ስትልም ትቀናና እኔ ጥሩ ልብ የለኝም ክፉ ነኝ ስትልም ትመልስላታለኝ። አይ እንደዚያ ማለት አይደለም፣ አንቺ እኮ እህቴ ነሽ፣ ከማንም ከምንም ጋር የማትወዳደሪ፣ ስለዚህ ራስሽን እንዳታወዳደሪ በማለት መልስ ትሰጣታለች። እሷም አይ ለጨዋታ ነው ብላ መልሱን ትቀይረዋለች። አንቺ በህይወትሽ ብዙ አማራጭ አለሽ ለብቻዋ ስትወራ፣ እኔ ግን ተድህነት መንጋና ተልድነት አለንጋና እናቴን ደግሞ በህይወት ለማቆየት አንቺን መክዳቴ ግድ ነው በማለት ለብቻዋ ታንጎራጉራለች። ለምን ፈዝዝና ድንዝዝ እንዳለ ሲጠይቋት ምንም በማለት ትመልስላቸዋለች። እሷ ግን እንዴት አድርጋ ሀብታም መሆን እንዳለባትና ብላ ደግሞ በአምላክን አፍቅራ እዚህ ቤት የመግቢያዋና የመውጫዋ ካርድ እንዲሆን ወይም ኢቲኤም እንዲሆን ትጠቀምበታለች። ነገር ግን አቶ አለሙ ግን ከስራም ባለፈ ከእሷ ጋር ሌላ ግንኙነት ለመፈጸም ዝግጁ ይመስላል። እንዲሁም ሲያት ይሽኮረመማል። እጆቿንም ደጋግሞ ይይዛቸዋል፣ ይደባብሳቸዋል። ለስላሴያቸው እያለ ማድነቅም ጀምሯል። ሚስቱ ይሄን ያወቀችለት ምን እንደምታደርግ መገመት ቀላል ነው። ይሄ ሁሉ እየሆነ እያለ መጠጡን ጠጣቶ ወደ ክፍሉ ከገባ በኋላም አይኗን ሳያት መተኛት ለአምላክም ዋዛ ቀላል አልነበረለትም። ስለዚህ ለምን አላያትም በማለት በሩን ከፍቶ ሲገባም ወደ ህብስት ክፍል ቁጭ ብላ እየጠበቀችው ነበረ። እሱም ምን ነው ለምን አልተኛሽም ሲላትም እየጠበቅኩ ነበር በማለት መልስ ትሰጠዋለች። እንዴ ከበር ላይ ሊመለስ ሲልም ህብስት አንዴ መምጣት ትችላለህ? እየጠበቅኩ ነበር እኮ ትለዋለች። ለምን እንዴት እንደሆነ ሲጠይቃትም እሱም አይ ና ቶሎ አጠገቤ ብላ ታዘዋለች። አጠገቧ ቁጭ ብሎ ግን እሱ ስሜቱ መቆጣጠር አቅቶት ታሁን እንደማፈቅራት ልንገራት አልንገራት እያለ ከራሱ ጋር ትልቅ ትግል ውስጥ ገብቷል። እጆቿን ይዞም ትንሽ ካሻሻቸውና ከዳበሳቸው በኋላ ስሟት መለስ ሲልም እሷም በፍቅር አይኖቹ ታሁን ቁጭ ብሎ ባቀፈኝ እያለች ብትመኝም ነገር ግን በአምላክ የነገር እኩለ ሌሊት ነው ወይና ወይ እህቱ ወይ የእንጀራ አባ ወይም የእህቱ ባል ቢመጣ ትልቅ ችግር እንደሚፈጠር ስለሚያውቅ በቃ ጧት መጥቼ አይሻለሁ ብሏት እሷም አይኑን ለማየት ነበር እና እስካሁን የቆየችው ትተኛለች። ትንሽ ከቆየም በኋላ ወደ ክፍሉም ሲገባም ታፈሱ ቁጭ ብላ እየጠበቀችው ነበረ። እሷም የመድኃኒቷ አልቆ እንደነበረና አዲስ መድኃኒት እንዳመጣች ትነግረዋለች። በቃ እንዳልኩሽ አድርጊ እሺ ብለሽ ታዛዣት፣ ነገር ግን እሷን ደግሞ በማይጎዳ መልኩ በማለት እሺ ብላ ስምምነታቸው በእንትን ያልቃል። ዛሬ በጠዋት እንዴት ተነሳችም ጓደኛዋ በጠዋት ለምን ተነሳሽ ስል ብላ ስጠይቃትም ሁሌ በጠዋት ነው የምነሳው፣ በጠዋት ስነሳም በአምላክ ይመጣል እየጠበቅኩን ነው ስትል ጓደኛዬ አፍቅረሽዋን ብላ ፈገግ ትላታለች። እሷ ዞር ብላ እስከምትመጣ ድረስ አንቺ ደግሞ ለትምህርት ቤት ተዘጋጅ ብላ ጓደኛዋን ትወጣለች። አቶ አለሙ ዛሬም በርከት ያሉ ብሮች በአካውንቷ ያስገባላታል። እጆቿን እየደባበሰ የሚያስፈልጋትን ወረቀት ወይም የምትፈርመው ወረቀት ሲሰጣት እጅ ከፍንጅ ይዛታል።
ለአብነት ደውሎ ስልኩን ስላላነሳለን ለምን አላነሳህም ሲለውም እሱም አላየሁትም ሲለውም የምከፍልህ ቀን ሌት ሳይባል ልታነሳልኝ እንጂ ለዚህ አይደለም